አሁን በጋ ነው። በጋ ላይ ደግሞ መኪናችን ማቀዝቀዣ ያስፈልገዋል። ስለ መኪናችን የውስጥ ማቀዝቀዣ ማየት ትፈልጋሉ? ኑ ላሳያችሁ። ሰላም ሰላም፣ እንደምናላችሁ። ይህ የንንማማር ዝግጅታችን ነው። እሙሽ እባላለሁ። ዛሬ ስለ ኤር ኮንዲሽነር ወይ ደግሞ ቅዝቃዜ መኪናችን ውስጥ ቁጭ ብለን ቅዝቃዜ የምናገኝበት ሲስተም እንዴት እንደሚሰራ እገልጽላችኋለሁ። ያው እንደሚታወቀው እንግዲህ መኪና ላይ ሁለት አይነት አለ። አንድ በኤሌክትሪክ መኪኖች የሚሆንና አንድ ደግሞ በነዳጅ መኪና ላይ የሚሰሩ ማለት ነው። ለምሳሌ እዚህ ጋር የምታዩት በኤሌክትሪክ መኪና የሚሰራ ኮምፕረሰር ነው። እንግዲህ ይህንን ከመፍታታችን በፊት ይሄን መለክቸዋለሁ። ምክንያቱም እንደዚህ አይነት ቢጫ ምልክት ያለባቸው ኤሌክትሪክ መኪና ላይ እንደዚህ ቢጫ ምልክት ያለባቸው ገመዶች ወይም ደግሞ ኮንታክተሮች ሁሉ ሃይ ቮልቴጅ የሚያስተላልፉ ስለሆነ ከመስራታችን በፊት መለካት አለብን ለጥንቃቄ። ያለበለዚያ እዚሁ ሲስተም ውስጥ ኤሌክትሪክ ሊኖር ስለሚችል አደገኛ ነው ለህይወታችን ማለት ነው። ስለዚህ ያን መጠንቀቅ ያስፈልጋል። ይሄ እንደምታዩት እንግዲህ ኮምፕረሰር ይሄ ነው። ምክንያቱም መኪና የመጣው ድምፅ ስለሰጠ ነው። መጥፎ ድምፅ ከሞተሩ ጋር አብሮ ሲነሳ ወይ ደግሞ ስናስነሳ የኤር ኮንዲሽነሩን እንትን ስነካው ቦተን ስነካው ድምፅ ይሰጣል። ስለዚህ ያ እንግዲህ የኮምፕረሰሩ ድምፅ ነው ማለት ነው። ይህ ለኤሌክትሪክ መኪና የሆነ ነው። እንደምታዩት ውስጡ እንደዚህ ያለው ይሄና ይሄ አብሮ ገጥሞ መስራት ነበረበት፣ ግን ይሄ ስለተሰበረ ነው እዚህ ጋር። ሁለተኛ ደግሞ እዚህ ውስጥ እንግዲህ እንደምታዩት ኩሽኔት አለ፣ ብዙ ነገሮች አሉ፣ ብዙ ጥቃቅን ነገሮች አሉት ማለት ነው። እንግዲህ ይህንን ደግሞ ለመስራት ስለማይቻል ምክንያቱም ስለተሰበረ ይሄኛው ለዛ መለወጥ አለበት፣ እንዳለ ሙሉ ኮምፕረሰር ይለወጣል ማለት ነው። ያው እንግዲህ እንደምታዩት ይሄኛው የኤሌክትሪክ መኪና መስራት የምናረጋግጠው ይሄኛው የሚሽከረከረው ወይ ደግሞ መስራት የሚጀምረው በኤሌክትሪክ ምክንያት ስለሆነ ነው። ምክንያቱም እዚህ ጋር የኤሌክትሪክ ኮምፒውተር ሲስተም አለ። በዛ መሰረት ውስጥ ስንነካው ስንጫና ኤር ኮንዲሽነሩ እንዲሰራ እዚህ ጋር ኤሌክትሪክ ይመጣል። በኤሌክትሪክ ምክንያት መልእክት ይሰጣል ማለት ነው። እዚህ ጋር ኮምፒውተሩ እንግዲህ እንዲነሳና እንዲቆም ያደርጋል ማለት ነው። ይህ ለኤሌክትሪክ መኪና ላይ መጣ ሲሆን በነዳጅ መኪና ላይ የሚሰራው ደግሞ ኑ ላሳያችሁ። ይሄኛው ደግሞ በነዳጅ መኪና ላይ የሚሰራ ነው። የነዳጅ መኪና የሚሰራው ልዩነቱ ምንድነው? ይሄኛው የተያያዘው ይሄ ኮምፕረሰሩ ሲሆን የተያያዘው በችንጊያና ከሞተሩ ጋር ከዲናሞ ጋርና ከዚህ ከመወጠሪያው ጋር አብሮ የተሰራ ነው። ስለዚህ ሞተሩ ሲነሳና ኤር ኮንዲሽነር የሚለውን ስንጫን ማብሪያ ማጥፊያውን ይሄ ኮምፕረሰሩ አብሮ ይነሳል ማለት ነው። ስለዚህ ልዩነታቸው ይሄ ነው እንጂ የስራ የሚሰሩት አገልግሎት አንድ አይነት ነው። የመኪናውን የውስጥ ክፍል ለማቀዝቀዝ እስከሆነ ድረስ ዋናው ግን የአሰራር ሲስተማቸው ይሄ በሞተርና በዲናሞች አብሮ የሚሽከረከር ሲሆን ያኛው ግን ለብቻው በኤሌክትሪክ የሚሰራ ነው ማለት ነው። ለዚህ ነው በኤሌክትሪክ መኪና ላይ ሙቀት ስንጠቀም ብዙ ጊዜ ኤሌክትሪክ ወይ ደግሞ ከሃይ ቮልቴጁ ላይ ባትሪ የሚቀንስብን ምክንያቱ